ላይ ከማውቃቸው ልጆች ወይም ዩቱበሮች መካከል ወይ ደግሞ ቲክቶከሮች መካከል ቤቲ እጅግ በጣም የምታሳዝነኝ ናት። ምክንያቱም ህይወቷን ኑሬው ስለማቅ መገፋትን፣ ዝቅ ብሎ መስራትን፣ መድከምን፣ መውጣት መውረድን፣ የሰው ቤት በሳት መለብለብን፣ ብዙ ነገሮችን ማሳለፍን ሳትናገር ገና ምንም መታ ቪዲዮ ከፍታ ምንም ባትናገር ቁጭ ብላ የእውነት ሳትናገር ቪዲዮ ሰርታ ብትወጣ ብዙ ነገር እንደተናገረች ያክል ነው የሚሰማኝ። ብዙ ነገሮች ፊቷ ላይ ያለው ብዙ ነገር አነባለሁኝ። ህይወቷን አውቀዋለሁኝ። ምክንያቱም እኔ ኑሬዋለሁኝ። ያን ኖረው ሰው ነው የእሷን ህመምና ድካም የማይረዳው። አረብ ሀገር ላይ ያሉ እህቶቻችን ስቃይና መከራ ተነግሮ የሚያልቅ አይደለም። ዛሬ ደግሞ ሀገር ላይ ገብታ እንዳትሰራ ማን ደግፋት? ለምንድን ነው? ለስንቶች እየሆን አይደለም እንደ ላያችን ላይ ድራማ ለሚሰሩ ልጆች እየሆን አይደል እንደ ለዚች እህታችን ድጋፍ ያልሆንን ያላበረታታናት ለማን ልንደርስ ነው? የሆነ ቦታ ላይ ገብታችሁ ድራማ ላያችሁ ላይ እየሰሩ ስንት ብሌን እና ሚሊየን እየሰሩ ገንዘብ እናንተ ቁጭ ብላችሁ የምታዩቸው ልጆች አሉ አይደል እንዴ? እንደዚች አይነት እህት ደግሞ እንደናንተ ሰው ሀገር ላይ እየደከመች የለፋች ዝቅ ብላ የሰራችን እህት ብታበረታቱ ምን አለ? እሱ ብቻ አይደለም። ዛሬ ደግሞ የእውነት ከጎኗ ስለዚህ ስለ ህጉ የሚያውቅ ወይም ደግሞ ኢትዮጵያ ላይ ያለ ካጠገቧ ሆኖ ሊረዳት የሚችል ሰው ካለ ቢያግዛት። ቤት እንዴት ነው ውልና ማስረጃ ምንም ነገር ሳትይዢ ቤትዬ እንደዚህ አይነት ነገር መጀመርሽ ጥሩ አልነበረም። ያው ሁላችንም የምንሰራው የራሳችን የሆነ ድክመትና ስተት አለ። እኔም ብሆን ከአንቺ የባስኩኝ ዋህ ምንም ነገር ከነገሩኝ የማምን በቀላል እህቴ ናት በይ ነው ምናምን በይ የሚስቴ እህት እንደሆንሽ አስወሪ። ለምን ፈልገው እንደዛ ማለትን? ወንጀለኛስ ቢሆን ሰውየው ወንጀልስ ሰርቶ ቢሆን አንቺን መጠየቅ አለብሽ በሱ ወንጀል። ለምንድን ነውስ መስራት በጀመርሽበት ሰዓት ቤት ልቀቂ ሊልሽ የቻለበት መንገድ? 2 ዓመት 3 ዓመት ትኖሪበታለሽ ብሎ አይደል እንዳያከራየሽ? የቤት ኪራዩ ጭማሬ ተነጋግረሽ ተስማምተሽ ስለሆነ እንደዛም ደግሞ ሁሉም ነገር በልክ ሲሆን ነው። ጨምራለሁ ብለሻልና 3-4 እጥፍ ጨምሪ የሚልበት ህግ አለ ብዬም አላስብም። ደግሞ አንቺ ምቹ ቦታ ላይ ሳትሆኚ ውጭና የሆነ ቦታ ተገኝ ብሎ የሚልበት መንገድ ይኖራል ብዬ አላስብም። የሆነ ህግ ይኖራል እኔ ባላቅም። ስለዚህም ነገር የምታውቁ ልጆች አግዟት፣ ደግፏት። የምር በጣም ነው የምታሳዝነኝ ቤቲ። እግዚአብሔር አምላክ የተሻለ ነገር ሰጥቷት እኔ አገሯ ላይ እዛው እንድትሰራ ነው የምፈልገው። ተመልሳ እንዳትመጣ ነው የምመኘው። የእውነት እኔ ሄጄ ኮሜንት ሁሉ አላደርግላትም። ምን ብዬ ኮሜንት እንደማደርግላት ግራ እየገባኝ፣ እያንዳንዱ ህመሟ ነው ፊቷ ላይ የሚታየኝ። እውነቴን ነው የምላችሁ።